አንዳንድ ጊዜ ዛሬ በንቀት የምትረግጡት ሰው ነገ የሕይወታችሁ ብቸኛ መድኃኒት ሆኖ ሊመጣ ይችላል። እስኪ አስቡት፣ ልጃችሁ በሞትና በሕይወት መካከል ሆና ብቸኛው ተስፋዋ የሰው ልጅ ርኅራኄ በሆነበት ሰዓት ያኔ ልብሱ ይሸታል የድሃ ልጅ ነው ብላችሁ በጥፊ መታችሁ ያባረራችሁት ምስኪን ተማሪ ለልጃችሁ ሕይወቱን ሊሰጥ ቢመጣ ምን ይሰማችኋል? ያኔ ናቃችሁት ማንነቱ ዛሬ የልጃችሁን ትንፋሽ ሲመልሰው ምን ትሉ ይሆን? ዛሬ የምንተርክላችሁ ታሪክ ስለ እውነተኛ ፍቅር፣ ስለ ይቅር ባይነትና ስለ ጊዜ ኃያልነት ነው። ድምፀ ምስጢር ነን። ሰላም ጤና ይስጥልን የድምፀ ምስጢር ቤተሰቦች እንደምን አላችሁ? ዛሬ እጅግ ልብ የሚነካና እውነታን ያዘለ አዲስ ታሪክ ይዘንላችሁ ቀርበናል። ወደ ታሪኩ ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጠይቃለን። ቪዲዮውን ላይክ ማድረጋችሁ ታሪኩ ለብዙዎች እንዲደርስ ይረዳል። በተጨማሪም ይህንን ታሪክ ከየትኛው ሀገር ሆናችሁ እየተከታተላችሁ እንደሆነ በኮሜንት መስጫው ላይ ጻፉልን። አሁን በቀጥታ ወደ ታሪኩ። ታሪካችን የሚጀምረው በዩኒቨርሲቲ ግቢ ውስጥ ነው። ሊንዳ የሀብታም ልጅ ስትሆን ኑሮዋ ሁሉ በቅንጦት የተሞላ ነው። በዚያው ግቢ ውስጥ ኤድዋርድ የተባለ እጅግ ጎበዝ ግን ድሃ ተማሪ ነበር። ኤድዋርድ ትምህርቱን የሚማረው በትርፍ ሰዓቱ ጫማ በመጥረግና በጉልበት ሥራ በሚያገኘው ብር ነበር። አንድ ቀን ኤድዋርድ ለሊንዳ ያለውን ፍቅር አሸንፎት ትልቅ ድፍረት አግኝቶ አበባ ይዞ ቀረባት። ሊንዳ ግን በጓደኞቿ ፊት አዋረደችው። አንተ የጫማ ጠራጊ፣ በምን ድፍረትህ ነው የኔን ልብስ የምትነካው? የደሃ ሽታህ ይከረፋል ብላ በጥፊ መታችው። ኤድዋርድ ዝም ብሎ አይኗን አየው። ሊንዳ ድህነት በሽታ አይደለም፣ የሰው ልጅ ዋጋ ልቡ ነው አላት። እሷ ግን አሾፈችበት። ኤድዋርድ ያንን ቀን ትምህርቱን አቋርጦ ጠፋ። 5 ዓመታት አለፉ። ሊንዳ አግብታ የአንድ ልጅ እናት ሆናለች። ነገር ግን በሕይወቷ ላይ ትልቅ መከራ መጣ። የ7 ዓመቷ ልጇ ቤላ በድንገት ኩላሊቷ ከጥቅም ውጪ ሆነ። ሊንዳ ልጇን ለማዳን ያልሄደችበት ሀገር የለም። በሚሊዮን የሚቆጠር ብር ብታወጣም የሚስማማ ለጋሽ ግን ሊገኝ አልቻለም። የልጇ ጤንነት በየቀኑ እየተዳከመ መጣ። በመጨረሻም አንድ ትልቅ የኩላሊት ንቅለ ተከላ ማዕከል ተከፈተ። ባለቤቱ ማን እንደሆነ ባይታወቅም ለጋሽ ለማግኘት ብቸኛው ተስፋ እዚያ ሆስፒታል መሄድ ነበር። ሊንዳ ልጇን ይዛ ሄደች። በሆስፒታሉ ውስጥ ምርመራ ተደረገ። በማግስቱ አንድ ምስጢራዊ ለጋሽ መገኘቱ ተነገራት። ሊንዳ በደስታ አለቀሰች። ቀዶ ጥገናው በተሳካ ሁኔታ ተጠናቀቀ። ቤላ ከሞት ተረፈች። ሊንዳ ልጇን ሕይወት የሰጣትን ሰው ለማመስገን ወደ ለጋሹ ክፍል ሄደች። በሩን ስትከፍት ግን ደርቃ ቀረች። አልጋው ላይ ተኝቶ የነበረው ያኔ በጥፊ የመታችውና የናቀችው ኤድዋርድ ነበር። ኤድዋርድ አሁን የዚያ ግዙፍ ሆስፒታል ባለቤትና ስመጥር ሐኪም ነው። ሊንዳ ድንጋጤዋን መቆጣጠር አቃታት። ኤድዋርድ ለምን ይህን አደረክልኝ አለችው። ኤድዋርድ ቀስ ብሎ ፈገግ አለ። ሊንዳ ያኔ የናቅሽው የድሃ ሽታ ዛሬ የልጅሽን ትንፋሽ መለሰው። እኔ የመጣሁት ለበቀል ሳይሆን ሰብአዊነት ከሀብት እንደሚበልጥ ላሳይሽ ነው አላት። ሊንዳ በንስሐ ተቃጥላ እግሩ ላይ ወደቀች።
ውድ የድምፀ ምስጢር ቤተሰቦች የዛሬው ታሪካችን እዚህ ላይ ያበቃል። ይህ ታሪክ የሚያስተምረን ትልቅ ቁም ነገር ቢኖር ዛሬ ዝቅ አድርገን የምናየው ሰው ነገ የኛ ብቸኛ ተስፋ ሊሆን እንደሚችል ነው። ኩራትና ንቀት የሰውን ልጅ ማንነት ከማበላሸት ውጪ የሚያተርፉት ነገር የለም። ትህትና ግን ወደ ክብር ታደርሳለች። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ሌሎች ልብ የሚነኩ ታሪኮችን በየቀኑ እንድንለቅላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። አስተያየታችሁ ለኛ ትልቅ ዋጋ አለው። ስለዚህ ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫው ላይ ጻፉልን። በሚቀጥለው ቪዲዮ በሌላ አዲስና መሳጭ ታሪክ እስክንገናኝ ድረስ ቸር ሰንብቱን። ሰላም።